ከዚህ በኋላ ለልደታችሁ ወይንም ለበርዝዴያችሁ ፎቶ ቤት ሂዶ ፎቶ መነሳት ቀረ። ምክንያቱም ልክ እንደዚህ እዚህ ላይ እየተመለከታችሁ እንዳላችሁት አይነት ፎቶዎችን ቆንጆ ፎቶዎችን ስቱዲዮ ውስጥም ውጪ ላይ ማርጋችሁ ለራሳችሁ መስራት ትችላላችሁ ማለት ነው። እንደዚህ አይነት ፎቶአችሁን የምትሰሩበትን ከየት እንደምታገኙና አጠቃቀሙን በዛሬ ቪዲዮ አሳያችኋለሁ። እስከ መጨረሻ ተከታተሉ። በመጀመሪያ ላይ ለዚህ ቤት አዲስ ከሆናችሁ ይሄን ቤት ፎሎ፣ ላይክ በማድረግ ጀምሩ። በመቀጠል ወደ ስልካችሁ ፕሌይ ስቶር ትገቡና ሰርች ባሩን ነክታችሁ ሪቮቴክ ብላችሁ እኔ እንደጻፍኩት ጽፋችሁ ሰርች ታደርጋላችሁ። ከዛ በኋላ እንደዚህ አይነት አፕሊኬሽን ያመጣላችኋል። ስልካችሁ ላይ ከዚህ በፊት ኢንስቶል ካላደረጋችሁ ኢንስቶል በማድረግ ኦፕን ብላችሁ ትከፍታላችሁ። አፕሊኬሽኑንም ስከፍቱት ይሄንን ይመስላል። እዛው ከላይ ሰርች ቦታውን ትነኩና G02 ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እንደዚህ አይነት ፔጅ ያመጣላችኋል። እዛው ላይ አንዴ በመንካት ትንሽ ወደ ላይ ስክሮል ታደርጋላችሁ። ከዛ በኋላ ጌት ናው የሚለው ሲመጣላችሁ ጌት ናውን ነክታችሁ የሚመጣላችሁን አፕሊኬሽን ስልካችሁ ላይ ኢንስቶል ታደርጋላችሁ። የዚህ አፕሊኬሽን አጠቃቀም በጣም ቀላል ነው። ስልካችሁ ላይ ኢንስቶል ካደረጋችሁ በኋላ ኦፕን ብላችሁ ትከፍታላችሁ። ከዛ በኋላ ልክ እንደዚህ አይነት ፎቶ እያስገባውበት እንዳለ እናንተም ፎቶአችሁን መርጣችሁ ታስገቡበታላችሁ። በመጨረሻ ላይ የሚቀራችሁ ጽሁፍ ነው። ጽሁፉን ደግሞ እኔ ኮሜንት ላይ አስቀምጥላችኋለሁ። ከዛ ላይ ወስዳችሁ መጠቀም ትችላላችሁ። እንደዚህ ሞክራችሁ አልሰራ ላላችሁ ሰዎች ፎቶአችሁን በኮሜንት ላኩልኝ፣ እኔ ሰርቼ ልክላችኋለሁ። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ።